ሰላም ጤና ይስጥልን ውድ የዚህ ቻናል ተከታታዮች እንኳን ወደዚህ ቻናል በሰላም መጣችሁ። እናንተን ያስተምራሉና ያዝናናሉ ብለን ያሰብናችሁን ቪዲዮዎች ይዘን መጥተናል። አብራችሁን ቆዩ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ወደ ቪዲዮቹ ያቆደን ልሰማኛቻ ማይ ጉድነስ ምን ያረጋች ነው? ስልኩን ቻርጀር አድርጋ እየተጠቀመች ነው እና ኮንታክት ፈጥሮ እንደዚህ አይነት መልኩ በጣም አስደንጋጭ የሆነ ነገር ተከስቷልና በተቻላችሁ መጠን ስልካችሁን ቻርጅ ያረጋችሁ ስልካችሁን አትጠቀሙ። እሺ ቤቢ ዋው ለመጀመሪያ ጊዜ ነው ማያታ የፊቱ ፈገግታ በጣም ነበር ደስ የሚያሰኝ። ፉድ ዴሊቨሪ ኦኬ ፉድ ዴሊቨሪ ኦኬ እንዶች ዴሊቨሪ ስራ sir where are you which block I arrived at the destination where are you okay hey sister what is block 21 you know it no okay delivery 21 okay hello sir food delivery yes how are you sir I'm good I bring the food yes very happy yeah very good very fast and fast yeah ordering very fast bring in the food Sunday look at this is your order take it sir what do you no this is not my food is hamburger I ordered hamburger you know hamburger what are you saying this is what is burger hamburger what is sir Sunday what is hamburger no shouting sir this is not my food take it what is this very good for healthy food no my food is hamburger I said what is this is very good handy you want to eat it very good good take it ሊሞክረው ነው very oh sir hold it እሺ ሀበሻ ሰኔና ሰኞ ገጠመ ብላ አገር ተበጠብጣለች። ሰኔና ሰኞ ከገጠመ ችግር ይፈጠራል ተብሎ ነው የሚታሰበው። ቸነፈርና የወያላ ዋንጫ አንተ የሚያሳስብ የወያላ ጉዳይ ሰኔ ቢገጥም ባይገጥም እኔ ምን አገባኝ እኮ ነው። እዚህ ጋር ገጠመ ይላል እንደ ገጠሙስ ቤት መታ ወይ ለምን ከፈለቀኝ አይዘርፍም እኔ አያገባኝም። በቃ ስንቶቻችሁ ግን በዚህ ጉዳይ ታምናላችሁ? ሰኔና ሰኞ በሚገጥምበት ጊዜ ችግር ይከሰታል፣ መጥፎ ነገር ያጋጥማል ብሎ ሰዎች ያወራሉና እኔ እንደዚህ አይነት ነገር አላምንም። ስንቶቻችሁ ግን በዚህ ጉዳይ ላይ ታምናላችሁ? እስቲ የእናንተን ሐሳብ አሳውቁኝ። አረ በቃቱ ተረጋጋ። መደገም አለበት ግን እንዴት ለአንድ አካውንት 17 አንበሳ ይወርዳል? ለኔ ትንሹን አንበሳ እንኳን አልሰጠኝም እኮ ድምጹን እንዳልሰማ እኮ ሚውት አድርጎ ነው የሰጠው። ከሱ ከሚዘፍነው ድምጽ እኮ ማለት የአንበሳዎቹ ድምጽ ያምራል። ምን አለ እሱን ብሰማ። ሶፍት ስጠኝ ከሰርኩኛው 5 ሚሊዮን ብር ብቻ ነው የሰራሁት። የዲኮር ነው የሶፋ አይችልም። መደገም አለበት። በነብዩ የተሳሳተ መልእክት ምክንያት ህይወቱ ያለፈው ወጣቱ ዋቅጅራ ገነት ይባላል። የአሜሪካ ነዋሪ ሲሆን ታዲያ በፍቅር ጓደኛው አማካኝነትም ወደ ነብይ መሰረት ታየ ቸርች ያቀናሉ። ታዲያ በዚህም ወጣቱ ከዚህ ቀደም ሐኪም ቤት የልብ ታማሚ እንደሆነና ቀዶ ጥገና እንደሚያስፈልገው በሐኪሞች የተነገረው ሲሆን ከልብ ህመም ለመፈወስ ነበረ ወደዛ ቸርች ያቀናው። ታዲያ አገልጋዩም ጠርቶት ከልብ ህመም እንደተፈወሰና አዲስ ልብ ተቀየረለት የነገረው ሲሆን ሟች ወደ ቤቱ ያቀናል። ከዛ በኋላም እንግዲህ እስከ መጨረሻው ድረስ ላይመለስ ያሸልባል። በጣም የሚገርመው ደግሞ አገልጋዩ ስለዚህ ድርጊቱ ሲጠየቅም የመለሰው ምላሽ ተመልከቱት። ለመደ I don't care ናዳቡ እንደንደሰኔ ቁርባን ከነ ሜዲያራ ራጂ መሰረት ነመጀሰ ማሌሮና ንከሌሰ ደንገደፈዩና ለለብዶ ከከለ እንደሰማችሁት አይመለከተኝም ነበር ያለው። ታዲያ ይህ ኃላፊነት የጎደለው ምግባር ዝም ሊባል ይገባል ትላላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መለሳለሁ። መልካም ቆይታ። በሐኪም
የልብ ታማሚ እንደሆነ ተነግሮት እና ኦክሲጂን እንደሚያስፈልገው ኦክሲጂን ላይ ሆኖ ያለን ሰው ከዚህ በኋላ ተፈውሳል፣ ኦክሲጂን አያስፈልግም ብሎት ኦክሲጂኑን አስነቅሎ ቤት ሄዶ አረፈ። እጅግ በጣም ያሳዝናል እና በጣም ልብ የሚሰብር አይነት ነገር ነው። እግዚአብሔርን የማያከብር ለሰው መታነጽ የማይሆን እግዚአብሔርን የሚያሰድብ ክርስትናን የሚያሰድብ ተግባር ነውና እንደዚህ አይነት ነገር በሀገራችን ባይደገም ባይነኝ ያሳዝናል ብቻ። አንደኛ ወሯን በእንደዚህ አይነት መልኩ አክብረዋለች። ሐዋርያ አለ፣ አሜን፣ ነብይ አለ። አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ የእግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች። ስንቶቻችሁ በዚህ ጉዳይ ታምናላችሁ? ሐዋርያ አለ ወይንም ደግሞ ነብይ አለ ብላችሁ ስንቶቻችሁ ታምናላችሁ? ስንቶቻችሁ ደግሞ የለም ብላችሁ ታምናላችሁ? እስቲ ሐሳባችሁን በኮሜንት ሴክሽን አሳውቁኝ። ማይሉት ነገር የለም። አጋንንት ማስወጣትን ይተቻሉ፣ ትንቢትን ይተቻሉ። አሁን አጋንንት የጀመረው ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም፣ ነብይ የለም። ምንድነው ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ ለምን መሰለህ እንደዛ የሚለው? አለ ካለ እስቲ ትንቢት ነገር ሊባል ነው፣ አጋንንት አስወጣ ሊባል ነው። ስለዚህ እያለ የለም ብሎ ማስካድ ነው ያለበት። ወደ ላይ በወጣ ጊዜ ምርኮም ማረከ፣ ለሰዎች ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን መጋቢዎች፣ አንዳንዱ ወንጌላውያን፣ አንዳንዱ አስተማሪ አድርጎ ሾማቸው። ይሄ አምስቱ ኦፊስ ጌታ እስኪመጣ ይቀጥላል። መጋቢ ካለ ነብይም አለ፣ ነብይ ካለ ሐዋርያም አለ። እዛኛው ትምህርት የተጠመቁ አንዳንድ ሰዎች እያየው ነው ፊታችሁ ላይ። ሐዋርያ አለ፣ አሜን፣ ነብይ አለ። ቅር አላቸው፣ ይበላችሁ፣ እንደምንም በውሃ በለስላሳ ጠጧት። እሺ አዲስ አበባ ውስጥ በሰላም መውለድ እየተቻለ ለምንድን ነው ግን ዶክተሮች መጨረሻ ሰዓት ላይ ጠብቆ ይሄ ነገር በኦፕሬሽን ነው መሆን ያለበት ወይ ደግሞ በሲ ሴክሽን ነው መሆን ያለበት ብሎ የሚያስደነግጦች ለምን ይመስልሻል ስታስብ? ምክንያቱም መጨረሻ ላይ አንቺ አማራጭ ስለሌለሽ ቤተሰብም ስለሚጨናነቅ አንቺ የተጠየቅሽውን ነገር ትከፍያለሽ ብሎ ስለሚያስቡ የብዙ ሆስፒታሎች የመበዝበዣ ስልታቸው ነው ይሄ። ይሄን ታውቂያለሽ? በዚህ ዓመት ብቻ ስንት እናቶች ናቸው ያለምንም ሕክምና ማስረጃ በሲ ሴክሽን እንዲወልዱ የተደረጉት? ታውቃላችሁ ይሄንን? ለመሆኑን አንድ የግል ሆስፒታል ሄዳችሁ ለመውለድ ስትሞክሩ የምትጠየቁት ክፍያ ከአንድ የመንግስት ሰራተኛ የዓመታዊ ደሞዝ እንደሚበልጥ ታውቃላችሁ? እንደ ሕጉ ከሆነ ታካሚን አስገብተው በማስረዳትና በሰነድ ማሳወቅ አለባችሁ ይላል። ግን የሚሆነው ምንድን ነው? ልክ ነፍስና ስጋሽ ሲነጣጠል ጠብቆ እዚህ ጋር ፊርማችን አስቀምጪ ነው የምትባየው። ለመሆኑ ሲ ሴክሽን እንደሚያስፈልግሽ የሚያረጋግጥልሽ ሰነድ ለምንድን ነው ለታካሚው የማይሰጠው? ጠይቃችሁ ታውቃላችሁ? ይሄ በጭንቅ ሰዓት ህዝቡን መበዝበዝ ካልሆነ ምንድን ነው የሚባለው? የእናቶችን ጭንቀት ወደ ሚሊዮን ብር ቢዝነስ ኢምፓየር የቀየሩትን ሆስፒታሎች ለምንድን ነው መንግስት መርምሮ እርምጃ የማይወስድበት? ለመሆኑ ሲ ሴክሽን ለማድረግ ምንድን ነው ፕሩፉ? ሪኳየርመንቱ ምንድን ነው? ዶክተሮች የምታውቁ ከሆነ እስቲ ንገሩኝ። ደግሞ እንደዚህ አይነት ኤክስፒሪየንስ ያላችሁ ደግሞ እናቶች ደግሞ እስኪ ሀሳባችሁን አጋሩንና እንማማርበት፣ እንወቀው፣ ሀሳብ ስጡበት። እጅግ በጣም ያሳዝናል። ብዙ ሆስፒታሎች ላይ እንደዚህ አይነት ነገር ይደረጋል። ነገር ግን ትክክል አይደለም። ይሄ መሆን የለበትም። የዛሬው ቪዲዮችን ይህንን ይመስል ነበረ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ይመቻችሁ።